አንተ ናስቲ ናንተ በእናትህ አንተ የምድር ጉድ ምንድነው የምንጥረው? እስቲ አንድ ግጥም ግጠምልኝ። ግጥም ነው የፈለጋችሁት? ጋግላና ሄኖክ ያምራል ጸጉራቸው፣ ሴት ለመሆን እኮ ቀሚስ ነው የቀራቸው። ወንድሜ ምሳ ግዛልኝ። የለኝም ማለት። እሺ ቡና ግዛልኝ። የለኝም። እሺ የትራንስፖርት ሰርታበላ። የለኝም ማለት። በቃ እሺ እኔ ላግዜ አካውንቱን ነገር ይሄ ወይ ማናሻ ቲስታ ተንቀሳቀስ እንጂ አይ የኢትዮጵያ ሕዝብ ግን ያልቻለው ነገር የለም። እንዴት ማለት እንዴ? አንተ እንጀራ ብለው ጄሾ አበሉን፣ በርበሬ ብለው ሸክላ አበሉን እና ከዚህ በላይ ይፈልጋል? ለነገሩ ልክ ነህ። ዶሮ ወጥ ብሎ እኮ እስከዛሬ ዶሮ ወጥ ሳይሆን ምን በለው ሽንኩርቱን ነው። ባክ የኢትዮጵያ ሕዝብ ያልበለው ነገር ቢኖር የዓለም ዋንጫ። አንቺ ብራዘር ምን ነሽ? ሰላም ቁልፍ ረሳሽ? እዛ ካፌ ቁጭ ብዬ ረሳሁትና እኔ መካኒክ እኮ ነኝ። ልክፈትልሽ እንዴ? ኧረ ክፈትልኝና አንድ 500 ብር ምን ቸገረ ከከፈትከው? ኧረ ከፍትልሻለሁ እንዳትፈስ። ችግር የለውም። ስራ ጠሮብኝ ነበር እኔ ራሱ። ያረዳሽ ሞልቶ በቃ የፈጠነ ክፈቱልኝ ቸኩያለሁ። እንትን ላውጣ ይከፍችልሻለሁ። ኖ ባይሆንልሽኝ እሺ እኔ ግቢ ግቢ ተይዘሻል ዛሬ። እንኳን ደህና መጣችሁ። ነጽክስ እባላለሁ። ለሰርጋችሁ ሁነኛ ዌዲንግ ፕላነር ነው የመረጣችሁት። እሺ አሁን ከምን እንጀምራለን መሰላችሁ? ስራችንን የምንጀምረው ዳንስ። ለስራው ማማር ሲባል ለቀቅ ማለት አለ። ሁሉ ጊዜም ለስራው መሳካት ባለቤትሽን ጠጋ ብለሽ ማሽተት አለብሽ። የቀጠርነው ዌዲንግ ፕላነር መስሎኝ። አቤት አናገርሽ እስቲ ሰሞኑን እናቴ ተረጋጊ። እኔ ቆንጆ ማሪ ተረጋጊ። እሺ ጊዜን እየገደላችሁብኝ ያላችሁት። ስራውን ለመጀመር አንገቷን ያዛት፣ ወገቡን ያዡ፣ አትለጣጣፍ። እንደዚህ ቀስ ብለህ ያዛት ነው ያልኩት እኔ። ወገቧን ያዛት፣ ወገቧን ያዛት ነው ያለችው። ወገቤ እዚህ ጋር ነው እና ጆሮሽን ነው እንዲያስወጣው አንቺ። ወገቤ እዚህ ጋር ነው። እሷን ስታይል ምንድነው የምትደናበረው? ምን ሆነሽ ነው? ለሰርጎ ዌዲንግ ፕላነር ነጽክስ አለዶ የደወወወ አሬላ በእናትህ ቡና ጠጥተን እንሂድ። በእናትህ አንተ ምን ሆነህ ነው? ተረጋጋ እንጂ። ከጠጣን አንዴ ገብተን እንውጣና ትጠጣለህ። አንተ ቀደም ብለን እንጠጣ። በእናትህ ነቃ እንድንል እኮ ነው። ጭንቅላትህን ሊያስት ነው ቡና ስስም ሰው ሊያስፈረተው። በእናትህ ለምን ብቻ ቡና ከጠጣን በቂ ነው። ስለኔ ለምን ታወራለህ አንተ? ስለኔ ለምን እንደምታወራው አንተ መኪና ነህ አይደለ? በእግረኛ መንገድ ምን ትሰራለህ? ምን ትሰራለህ አንተ? መኪና ነው አይደለ? እሱ በእግረኛ መንገድ ምን ይሰራል? ምን ይሰራል? ስለኔ ያወራል። ይሾካል። ተሳስቶ ነው። እሺ ይቅርታ አድርግለት። ተሳስቶ ቡናውን እንጠጣለን። እኔ የምልህ ወይ ቅድም ብዙ አስቸገርኩ እንዴ? ኧረ በጭራሽ አላስቸገርኩም ማለት ነው። ጨስ እሺ አሁን ደሞዜን ብሬን ስጭኝና ልሂድበት። ሴትዮ ከዚህ በኋላ ተመለሰ እንዳመጭ ኮተታ። እንደውም ተገላገልኩ እኔ ከዚህ በኋላ እዚህ ቢከመጣው ውሻ ብለሽ ጥሪ። ውሻ ነኝ እኔ። እሺ አሁን ብሬን ስጭኝና ልሂድበት። ገንዘብ እየሰራሁበት እሺ ብር ምን ያደርግልኝ? እቺ ለቅባቴ፣ እቺ ለጥፍር ቀለም፣ እቺኛዋ ደግሞ ለማበጠሪያ። ምንድነው ፌስታል ነው እንዴ? ወቃሊ ዝበነው ፌስታል እንደተከለከለ አታውቂ? ወላዲቷን አላውቅም። ያለማወቅ ከተጠያቂነት ያድን። አሁን 5000 ብር ተቀጭ ደሞዜን አምጪ። ተይ ውሽቷ ነኝ ውሻዋ። ኧረ ነደርኩ፣ ኧረ ተቃጠልኩኝ። ያቃጥላችሁና መድኃኒዓለም ምን ነው ያበጧቱ? ኧረ ተይኝ አንቺ ለወሬ ምን አቃጠሉኝ አልነደሩኝ። ምን ነው የገዛሁት ቴሌቪዥን እነዚህ ኮሚቴዎች አጋዩ ቴሌቪዥን ይሄ መብራት ጥልም ትልግም እያደረጉት አጋዩብኝ እኮ ነው። ቲቪው ተቃጠለ። የእኛም እኮ ሰፈር እኮ ነው የጋየው። የኔ ጉዳይ ነበረ። ምን ነው የሰው ሲሆን አንቺ ቡዳ ውጪ ከቤቴ የኔ ታጋይቶ ተቀርነ አላውን ተመርምራ ራሷን ብታቅ ለራሷን አስማተኛ ኪሊማንጃሮ እባላለሁ። ምን ፍቅረኛ ነች? ምን ይሁን ፍቅረኛ ነች ወይ? ምን ይሁን በፈለከው ብርና ፍቅረኛ ከሆነች ያለ ምንም ንክኪ ሳልነካት አስማታለሁ። ምን ይላል? ፍቅረኛ ናት አስማትም እና ሲሰው 200 በኋላ መልስልኝ። የለም ምንም ችግር የለምና ሳትነካት ነው። ሳልነካት ምንም አይነት ንክኪ ሳይሆን በኋላ ጸው አልፈለገም። ችግር የለም።
ለታታል በልቻለሁ። በላኛ አይደለ የኔ ፍቅር ድጋሚ ተጫወትና ብዙ ብር እንብለው 100 ጊዜ ና ኪሊማንጃሮ ዛሬ ወርቁ የኔና የኔ ብቻ ነው በቃ። እሺ ቶሎ ኖረሽ ዝግጁ ናችሁ? 1 2 3 አንተ አትሮጥም እንዴ? አማል እንዴ ነው እዚህ አንዳል እና እዚህ ሁለት አለ 3 እኔ እኮ 4 ነኝ። 4 ስትል ሮጥ እኮ ነው። የመጣች መቼ ከሰው የምን ቁም ነገር ነው አባቴ? ይኸውልህ ትመጣለች ተተተራታለህ ከዛ ፈርቸቸስ ቀር በኋላ ታሽተራታለህ። የመጣች አንዴ እሺ የኔ ቆንጆ እንዴት ነሽ? አረሽ ምን አጣፋሽ እኮ ትራንስፖርት እና አንቺን የመሰልሽ ልጅ ምንም አይነት ፍቅረኛ የለኝም ነው የምትይኝ? ነበረኝ። በቅርብ ነው ከሪሌሽንሺፕ የወጣሁት። ጸባዩ ለኔ አይደለም ማለት ነው። ገድዬው ነው። ለቁም ነገር አልነበረም የሚፈልገኝ። ጊዜ እንዳቃጠለብኝ ሲገባኝ አስወገድኩት። ሄሎ ማን ቀለበት አዘጋጅሽ? ወርቅ 24 ካራት 3 ኪሎ ሚላስ የሚቀመስ ሳልሰጠው 1 ሳምንት ሙሉ ቤዝመንት ውስጥ ካስቀመጥኩት በኋላ አሰቃይቼ ገደልኩት። ሄሎ ኬተሪንግ እና ዲጂውም ይጨረስ በቃ ቶሎ እንደዛ በሲቃ እየለመነኝ ምንም ሳላዝንለት ቆዳውን ገፍፌ አስወገድኩት። ሄሎ ብሮ በቃ ሽማግሌዎቹ ይዘጋጁሽ በፍጣን ሸምገል ይበሉ በደንብ። እንዳንቺ ወደድኩት ሰው የለም። በህግ አምላክ እኔ ዛሬ ያላስገባ እንዴ ምን ችግር አለው? አንተ ራሱ ከመሸ አንተ ልጅ እዚህ መቃብር ቦታ ላይ ሰይጣን ይለቅፋል ነግሬያለሁ። ምንም ጓደኛዬ ነው ምን ላድርግ? ከስራ በመውጣበት ሰዓት ነው መጣው። በዛ ላይ በደል ለማወራው ግውዝ ለማወራው አይመልስልኝ ብቻ ይለፍልፍ ለማወጣው አረሽ ይበሉኝ ባኩትን እንዴ ናግባሽ ሁሌ ከመሸ ዛሬማ ጠይቀዋለሁ። እኔ ምንድነው ከመሸ ሁሌ እኔ ወደ ቤት መግቢያ ሰዓት እኮ ነው። ምንድነው ምን ላድርገው? በጣም የቅርብ ወዳጄ ነው ያረፈውና እየመጣው ቼክ ካላረኩታስ በቃ ከወዳጅ በላይ ነው። አሁን ላለሁበት ደረጃ ምናምን ሚሊዮን አበድሩኝ ስራ ያስጀመረኝ እሱ ነውና አበዳሪ ጭምር ነው። ወንድሜ ነው ያረፈው። እያመሰገንከው ነው እየመጣ ምስጋናው እንዳለው ሆኖ ባለቤቱም ትንሽ ሰሞኑን ብቻዋን ነች። እሱ ካረፈ በኋላ እንግዲህ ቤት ገብቼ አብረን ያለ ነው ባለቤቱ አብረን ነው ያለነው ማለት ድሮ እውነቱን ለመናገር እሱ በህይወት እያለ ውሽሟ ነበርኩ። አይደለም። አሁን ግን በቃ ባሏ ሆኛለሁ። አብረን እየኖርን ነው። በፈጣሪ ጸጸቱ ነው የሚያመላልስ ያስሬ እዚህ ጸጸቱ ነው እሱ እንዳለው ሆኖ አበዳሪ በህይወት እያለ ሰይጣን ነህ ብሎ የመሰከረለት ደንበኛ አውሬ ነውና ድንገት ከተነሳ በዚህ ነው የምመላለሰው። አዎ ሁሌ ወደ ቤት ሳላየው ከገባው የሆነ ነገር ውርር ያደርገኛል። መጥቻ አይቼዋለሁ። ዙሪያም ነበረሩን አራቱንም አቅጣጫ ቼክ አድርጋለሁ። ሞቷል። ዛሬም ፈንቅሎ ይወጣል። እኔ አላምነውም። እንዴ እሱስ ወደማይመለስበት ሄዷል። ይብላኝ ለአንተ በቁም ለነቀልከው። አያችሁ አይደል ብድር ምን እንደሚያደርግ። በድሉ ብሬን አመልስም በድሉ። ኧረ ሙዬ ይሄን ተራራ የሚያክል መቀመጫ ይዘሽ ትንጎበልላለሽ፣ ትዞሪያለሽ። ውርስ ነው እንዴ? ሰላም አባቴ፣ እንዴት ነሽ? እንዴት ነህ? እዚህ አካባቢ የእንስሳት መድኃኒት ታዲያ ፈልጌ ነበር። ምን ነው አመመህ እንዴ? ማለት ወደ ሰርጉ ናችሁ? አዎ ማለት ነው። አንዴ ልለፈስ ሞታቸው ነው በዛ ጋር ተርቤ አልሞትም እንዴ? ድግስ ባዶ እጄን ከሚል ምን ነው ባዶ እጃችሁ? ምን ነው ማዘር የበሱ ሰርግ ነገር አሉት። በባዶ እጅ ነገር እኔስ ያምርብኛል። ወይን ይዤ ነው የምሄደው ሰው ቤትም ስሄድ ቀልደኛ ገበሬ አሉ። በሌለኝ ገንዘብ የገዛሁትን ወይማ ማንም ሳያይ ልገባ ያቺ የቡጥናት ናት። እሰይ እንኳን ደስ ያለሽ እናቴ። እንኳን በአምላክሽ እንኳን ደስ ያለሽ። እውነት ይኸው ወይን አመጣሁልሽ። በእውነት ተቸገርሽ። አይገባም እኮ አያስፈልግም ነበር። ኧረ ዋናው ጤና ደግሞ ለወይን። ኧረ አዳራሹ በዚህ ነው። እኔ ደግሞ ጥሎብኝ ሰው ስጦታ ይዞ ሲመጣ ካላስቀምስ አይመቸኝ አሉት። ወይ ምን ነው አፈርሶን። ኧረ ከምሳው በኋላ አትከፍቹም እናቴ? በፍጹም ተቸግረሽ እዚህ ድረስ መተሽ ሳልቀምስልሽማ አይሆንም። ፊልተር ጠላ ምን ነው ፊልተር ጠላ? የምን ጠላ? ወራዳ ነው። ድሮም ያንቺ ጸባይሽን ስለማቅ ነው ሲኔን ይዤ የመጣሁት። ውጪ ከዚህ ሂጂ ብያለሁ። ጠርሙሴን ስጪ።
እኔ የምላችሁ አሁን እንደው ከዓለም ላይ ቡና ቢጠፋ ምንድነው የምታረጉት? ወይ በስመ አብ ምን ነው የሰይጣን ጆሮ ይደፈን። ቢጠፋ ነው ያልኩት ይጥፋ አላልኩኝም። ኧረ እኔ አሁንም ቢጠፋ መስሎ አይታየኝ። ለነገሩ እኔ ራሱ ሻይ አለ ወተት አለ ደግሞ ቡና። እሺ አሁን ቡና እንደጠፋ አስቡትና ምን እናርግ እዚህ ቤት ውስጥ? ካለ ቡና ቤት ውስጥ ሐሜቱም እኮ አይደምቅ። ጨዋታ ግን መጫወት እንችላለን። ምን አይነት በግጥም መቀላለድ? ኧረ እኔ ግጥም አልችልም። ችግር የለውም እርስ በርስ ለመቀላለድ እንጂ ትልቅ ነገር አይደለም። እሺ እኔ ልጀምር። ምን ነው በቀሉዬ ቤትሽ ባዶ ነው እኮ እንደው ቡና ቢቀር ምግብ እንኳን የለ። ግጥም ነው የተባልሽው መነባነብ አይደለም። እኔ ላሳይሽ። ቡናውንም ታዩ ምግቡም ይቅርብሽ። እባክሽ አዋስኩሽን ስራዬን መልሽ። ይሃን የተሰባበረን ስራ አሬ መጣልሻል። እኔማ ቆሻሻ ከምትሸከሚ ብዬ ነው። አሁን ደግሞ እኔ ትላንት ይገርመኛል ዛሬ ደግሞ እንዴ መጣልኝ የእኔ ተራ እኮ ነው። ቆያ እባክሽ አንዴ ተቀበይ። እንግዲህ ባልሽ የት ሄዶ ነው? የለም እኮ ዛሬ በልተሽው እንዳይሆን አንቺዎች ጉማሬ ጉማሬ መስላ ነው አንቺ የታየችሽ። እሱ የመረጣት አንቺን ያስረሳችሽ ያቺ ጉማሬ ነች ከጅብ ያጋባችሽ። ባሌን ነው ጅብ እንዴ? ባልሽን ካስካሉ ቀምተሽ ነው እንዳይገባሽ። እና ታዲያ ስሚ ያንቺ ቢሆንም ዊ ልገጥሚ እንዳይሆን ልጨምርልሽ። ባልሽ ቤት ሆኗል እኮ ሬሳ። እራት እንዳይሆን ተይ ለጅብ ለጥንባንሳ። ልጆችም ለካልሽ ረስቻቸው 4 ነው 5 ሆኖ ጣልሻቸው። የኔማ ተመስገን አሁን ብቅም አሉ። ያንቺ ዛፍ ስር ሆኖ በዳንቴል ሲጣሉ የኔ ስም ተጠራ ተብሎ በቀሉ ሰላም ነው አባ? ሰላም ነው ወንድሜ? ሰላም ነው እንዴ? አለው ስለ መሳል ፈልጌ ነበር። ይሄ ፊት ነው ይሄ ፊት አለው ፊት ለፊት ቁጭ ምን ማለት ነው? ሰው ሰርቻለሁ ግን እንደዚህ ነው ፊት ለፊት አይቻላቅም ነው ማለት በቃ። ደንበኛ እንዴ ነው እንደምታስተናግደው? ዝም ብላ አስልም እንዴ? ምንድነው መሰለው የሚያክል ፊት ይዘህ መጣችም ታዲያ ወረቀት ሳልትለኛለህ እንዴ? ወይ አቡጀዴ ወጥር ያልጠበቁ የስክሪን ምናምን ወይ ጓደጆ ደውዬ አብረን አንዱ አፍንጮን ሲል እኔ ምናምን ጆሮን አልሰራ። አንተ ምን ማለት ፈልገህ ነው? ስቀልድ ነው አብረን ስልሻለሁ። እንኳን ተኮሳትረ ማለት ነው ስቀል ማቻርጎ ስቀልድ ነው። አንተ ሳለኝ የመሳል ጀምራለሁ። ይኸው እኔ መለገ ፊትን ከደከመ መሀል ማለት ነው ቂጥን አሳየ። ሰቀለለ ኧረ አያልቅም እንዴ? ምን ያልቃል? ይኸው እንደፈሩት ባቡጀዴውን ስለው 2 ጆሮቹ አልገቡም። ኧረ ተው ምንም መፍትሄ የለም። በቃ ከሆነ በኋላ ምን መፍትሄ ነው? ቁጭ ብዬ መፍትሄ አለኝ እኔ መፍትሄ አለ። ምንድነው? በዚህ ድንጋይ መፈልፈል ነው አንተም ፊት። ኧረ እንደው መፈልፈል ራስ አያስፈልገውም። አይን ብቻ መሳል አማል ትቀልዳለህ እንዴ? ሰው ሀገር መልኩ ነው ያልኩህ አይደል እንዴ? አይን ብቻ መሳል እኮ ነው እዚህ ላይ ሞተ ሳልና ሲያስተን ድንጋይ ነው። ፈረንጅ ናቸው። አረብ ናቸው መሰለኝ። አረብ ናቸው። ጂቢቲ ነው። አሁን እንደው የልጅ በማያ ጊዜሽ እንደዚህ ብቻሽን ትተውሽ ምንድነው የምትሆኚው? ኧረ እኔ ገና 31 ዓመቴ ነው። ገና አንድ ልጅ እንኳን አልወለድኩኝ። ገርምሻል ልጅ የላቸውም አሉ። ኧረ ቤትና 2 መኪና ነው የምትወልደው። ኧረ ተይ 3 መኪና 2 ቤት 4 ቀለች ሰፈሪ ጠንበለል ወይኔ አተካታ። እሳቸው እኮ አሁን አርጅተው እንደሚሞቱ ታውቃለች። 91 ዓመታቸው ነው ታዲያ። እኔን እናቴ ምንድነው የምትሆኚው? እንዴ አንቺ አንደኛሽን አስረጭተሽ ለምን የኦቾሎኒ ቅቤ በዳቦ አትበይ? ለቅሶ ቤት አይደል ያለሽ? ምንድነው ኦቾሎኒ የሚለቅመው? ስታስጠላ። ለምን ስንወጣ ጥሬ ስጋ አንበላም? ይኸው መበላቱን እንደሆነ ተበልተሽ 4 ቀን ልታው። እንግዲህ ፈጣሪ ያጽናናችሁ። እመጣለሁ። እሺ አሁን ደግሞ የዘሩ ጽጌረዳ ጋር እስቲ ማርያም ልድረስ። ወይኔ በላኝ ይሄ ከይሲ ጭራሽ ልጄን ከእጄ መሞንጨፍ ሳያዝ ልትግጠኝ። እኔንም እንዲህ ነበር አንጀቴን ሲግጡት ይኖሩት። እርሶ ሰው ነዎት እንዴ? እኔና እሷን ለመለያየት ምን ያልፈነቀሉት ድንጋይ አለ? የማንም ቅሪላ ልጄን አይወስዳትም ብለው ያንጓጠጡኝን የምረሳሎት እንዳይመስሉት። ይኸው ልጅቷን ከሁሉም ሰዎች አለያይተዋት የሰርጓ ቀን እንኳን የሚመጣ አንድ ሰው ጠፋ። አንድ ሰው። እኔንም ሴት ሚዜን ያሳጡኝ። በቃ ብቻዬን ማደረኝ። አንዳችም ያለያይ ነገር ያለያያችሁ። አሁንም ቢሆን ልጄ ወርቅ ናት። አንተ እንደውም እኔ ባለውለታው ነኝ። አመስግኑኝ። የማይሄድ ዕቃ ነው ያነሳውሎት። ዝጋ ምናምን አስነክታት ነው እንጂ በጤነኛ አምሮ የኔ ልጅ አንተን አትመርጥህ።
ጠብ ነው ያረኳት። ጠይቋት። እውነት ነው የኔ ልጅ ወደሽው ነው? አዎ። አሁን ገና ነው የሞትኩት። አሁን ይሄ ከዚህ እንደው ምን ይወደዳል? ሳቁ፣ አስተያየቱ፣ አኮሰታተሩ የኔ ልጅ እርግጠኛ ነኝ ይሄ እብድ ውሻ ነክሶታል። ተከትቧል አባ